የሚገነባው ደካሞችን ከጉልበተኞች ለመጠበቅ ነው። ይሄ ሁሉ ነገር የለም። አልሰሙም፣ አላዩም። እና ይሄ ምን ትለዋለህ አሁን መሳይ? ይሄንን ነገር እንደው በምን ታስረዳዋለህ ነው የምልህ አሁን። እና እነዚህን ሰዎች ደግሞ የሚደንቀኝ መንግስት ናቸው ብሎ ለመደገፍ የሚፈልግ መንግስት የሚባለው ነገር ጭራሹን ትርጉሙን የማያውቁት ሰዎች የኛን ደም ሊመጡ ነው እዛ የተቀመጡት እኮ። ማስገደል ብቻ አይደለም፣ ከህዝብና ከሀገር ወይ ተበድረው ከውጭ አምጥተው ወይ የሀገሪቷን ሀብት ሰብስበው እነሱ ድግስ መብላት ነው ስራቸው። ደህንነቱም የሚያስፈልገው ህዝብን ለመጠበቅ ሳይሆን እነሱን ለመጠበቅ ነው። የበሉ እየጠጡ እስኪሞቱ ድረስ እዛ እንዲኖሩ። ወታደሩ የሚያስፈልገው የእነሱን ስልጣን የሚነካ ሰው እንዳይመጣ ህዝብን ለመጨፍጨፍ ነው። ስለዚህ ህዝብ የሚባል ነገር መንግስት የሚባለው የህዝብ ጠባቂ መሆኑ ነገር ሁሉ ቀርቶ አስገዳይ ሆኗል። በመሞታችሁ ስሜን አጠፋችሁ፣ እኔ ተቀምጬ የምኖርበትን ክብሬን እኔ ተቋቋምኩት፣ መንግስት ያቋቋምኩት፣ መከላከያ ያቋቋምኩት እኔ ልጠብቅ ነው፣ ደህንነት ያቋቋምኩት እኔ ልጠብቅ ነው። የእናንተ መሞት የኔን ስም አጠፋኝ እና የምታወሩ ሰዎች ወየውላችሁ። ስለሞቱ ሰዎች የምታወሩ ሰዎች የኔን ክብር ልትቀንሱ ነው። ተመልከት፣ የኢትዮጵያ መከላከያ ሁሉ በግብር የተቋቋመው በምን ያለው አብይን ለመጠበቅ ነው ስንል ይሄ በቂ ማሳያ ነው። እና አሁንም ቢሆን እኔ ሌላ ምንም የምለው ነገር የለኝም። ከተጀምሮ እስከሚጨረስ ድረስ የሚሆነው ነገር ሁሉ መንግስት ባለመኖር የሚደረግ ነገር። መንግስት ሀ ተብሎ ሲቋቋምና ታሪኩም ቲዮሪውም ሲነሳ የተነሳበትን መሰረታዊ ሐሳብ የማያውቁ እያወቁ ማድረግ የማይፈልጉ ደንገጥሮች 4 ኪሎ ላይ ስለተቀመጡ ብቻ የሚፈጸም ወንጀል ነው መሳይ። እኔ ሌላ ምን ማለት ይቻላል? ይልቃል ላለፉት 8 ዓመታት አይተናል። አዲስ ነገር አይደለም። አርሲ በተደጋጋሚ ነው። 1 ወር 2 ወርም እኮ አልሆነውም ተመሳሳይ እልቂት ከሰማን። ስለዚህ ይሄ የማያባራ ልክ እንደ አዙሪት በየጊዜው የሚከሰትን ነገር ደጋግሞ በማንሳት የሚመጣ ለውጥ የለም። ችግሩን አውቀናል። ለአብነት ወለጋ ያለውን ነገር እንመልከት። ወለጋ የአማራ ተወላጆች በእንደዛ አይነት መጠን በአሰቃቂ ሁኔታ ሲገደሉ የሚያድናቸው ስለሌለ ራሳቸውን ለማዳን ታጠቁ። እውነት ለመናገር አሁን በወለጋ እንደ በፊቱ አይነት ሞት አንሰማም። ምክንያቱም ራሳቸው ታጠቁ። ዝም ብሎ ቤት ሞት ቁጭ ብሎ ከመጠበቅ እየተዋጉም ራሳቸውን እያዳኑ ባልሞት ባይ ተጋዳይነት ይሄው የሞት ቁጥር ቀንሷል። የስደተኛ ቁጥር ቀንሷል። የተፈናቃይ ቁጥር ቀንሷል ወለጋ ላይ። ስለዚህ እዛም እንዲህ አይነት መፍትሄ ያስፈልጋል። አሁን ቤተክርስቲያኒቱ እንኳን አይደለም ልትከላከልላቸው ድምጿን ልታሰማ እንኳን አልቻለችም። የሲኖዶሱ ዋና ጸሐፊ አቡነ ዲዮስቆሮስ፣ የሲኖዶሱ የጠቅላይ ቤተ ክህነት ስራ አስኪያጅ አቡነ ሳዊሮስ መረጃ እንኳን ሊሰጡ ፈቃደኛ አይደሉም። ለአብይ አህመድ ጸሎትና ድርግ ጊዜ ግን የሚቀድማቸው የለም። አባታችን ብፁዕ አቡነ ማትያስ ናቸው በግላቸው። እርግጠኛ ነኝ ሲኖዶሱም ሌሎች አባቶችም ሳያውቁ በራሳቸው ይሄንን ያዘን መግለጫ የሚያወጡት። ቤተ ክህነት ዝም ብሏል፣ ቤተ መንግስት ዝም ብሏል። ምን ይደረግ በዚህ ወቅት ታዲያ? እንደወለጋዎቹ ራሳቸውን ማዳን የለባቸውም? ዝም ብሎ ሞትን ከመጠበቅ ይልቃል። ይሄ በምን ያነጋግራል? ቅድም አልኩ እኮ በቃ መንግስት የተቋቋመበት ዓላማ ራሳቸውን ሊጠብቅ ነበር። እንደውም ያ መንግስት የተሰጠውን መሳሪያ ይዞ እኛም መግደል ከሆነ ለምን ሞቱ ብሎ በጋራ ለመጮህም የሚያደርገውን ከሆነ ራስን አደራጅቶ ከገዳዩም ራስን መከላከል ነው። ከሚገልህ ሰው ራስን መጠበቅ ይሄ የተፈጥሮ የዓለምም ህግ ነው። በህግም የተፈቀደ ነው ማለት ነው። በዓለም ህግ በተጻፈው ህጎች መሰረት ራስን መከላከል እንደ መንግስትም ሆነ እንደ ግለሰብ መብት ነው እና ይሄንን ማድረግን እኔ እንደውም ዝም ማለቱ ነው የሚደንቀኝ ማለት ነው። ሰው አለመደራጀቱና ዝም ብሎ መሞት አለ እንዴ? ይሄን ያደረገባቸው መንግስት ምናልባት ካለ በሚል ነበር። ስለዚህ መንግስት አስገዳይ መሆኑን ካወቁ የመጀመሪያ ራስን ተደራጅቶ መከላከል፣ ከዛ በኋላ ደግሞ የመንግስትነት ስልጣኑን ፖሊሱን፣ ደህንነቱን፣ መከላከያውን ለሀገርም ሆነ ለራስ መጠበቂያ ለመዋል ያንን ደግሞ ከባለጌዎች መቀማትና ራስ ተቆጣጥሮ ለሀገር በሚጠቅም መልኩ ማዋል ሁለተኛው ነገር ይሆናል ማለት ነው። ሁለቱንም ነው አንድ ላይ። የመጀመሪያው ነገር መንግስት ስለሌለ ራስን አደራጅቶ መጠበቅ፣ ከዛ በኋላ ደግሞ መንግስት እንዲኖረንና እንደ ሌሎች ሀገሮች ደህንነቱ ህዝብን እንዲጠብቅ እንዲሆን፣ ፖሊሱ ህዝብን የሚጠብቅ እንዲሆን፣ መከላከያው ህዝብን ከውጭም ከውስጥም የሚጠብቅ እንዲሆን ያንን ደግሞ በቁጥጥር ስር ማስገባት፣ የመንግስትነትን ስልጣን መንግስት የህዝብ ስለሆነ የመንግስትነት ውል
ባሉ ሰዎች ትናንት ባለፉ ሰዎች ነገ በሚኖሩ ሰዎች ሁሉ ያለ ቁጥጥርና ዘላቂ የሚኖር ስለሆነ መንግስት የሚባለው ነገር ያንን ደግሞ በዜጎች እጅ ማስገባትና ፍትሃዊ በሆነ ሁኔታ የሁሉንም የዓለም እይታ በሚያስተናግድ መልኩ ክርስቲያን ይሁን ሙስሊም ይሁን ያማኝ ይሁን የተለያየ ህብረተሰብ ክፍል ይሁን ወንድ ይሁን ሴት ይሁን የተለያየ ብሔር ይኖረው እነዚህ አካላት በእኩልነት የሚኖሩበትን የፍትህ ስርዓት የደህንነት ስርዓት ለማቋቋም መንግስት መሆን ይግድ ያስፈልጋል እና ይሄንን መንግስትነትን የያዙትን ሰዎች አባሮ የመንግስትነት ቦታን እስካልያዝን ድረስ ለጊዜው ራሳችንን ብንከላከልም እንኳን ዘላቂ መፍትሄ አናገኝለትም የጋራ መንግስት እስከሌለን ድረስ እንደ አውሮፓ 30 ዓመት እርስ በርስ እንደተዋጉት ስንዋጋ እንኖራለን ማለት ነው እና የጋራ የምንተዳደርበት ደንብ በጋራ የሚጠብቀን ፖሊስ በጋራ መረጃ የሚሰበስብልንና ፖሊስ የሚያወጣልን ስርዓት የሚያስጠብቅልን መንግስት እንዲኖረን ካስፈለገ ራስን መከላከል ከዛ በኋላ ደግሞ የመንግስትነት ስልጣንን መያዝ የግድ ስለሚል እነዚህን ሁለት ነገሮችን አቀናይቶ መሄድ ብቻ ነው በቃ አሁን መንግስት እንደሌለን ብቻ ሳይሆን መንግስት እንደሚያስገድለንና እንደሚገለን ማወቅ ያስፈልጋል የሚጠብቀን መንግስት የለም አይደለም መንግስት ነው የሚያስገድለን አልሰማሁም ሲለን ወሰይ በሌላ አነጋገር ኮኔ ተቋቋምኩት ለራሴ ነው የኔን ስም አጠፋችሁብኝ በመሞታችሁ እኮ ይያለን ነው እኮ ሌላ አይደለም ያ ማለት ዓለም የመንግስትን መቋቋም ከሚያውቅበት ምክንያት በተለየ ሁኔታ እዛ የተቀመጡ ሰዎች ናቸው እነዚህ መንግስት የሚቋቋመው ለህዝብና የህዝብን ደህንነት ሊጠብቅ ነው እነሱ ግን ራሳቸውን መጠበቅና ራሳቸው መብላት መጠጣት መሞት ነው ስራቸው የነሱን ጥቅም ስለነካባቸው የነዛ ሰው መሞት ተናደዱ ምክንያቱም እነሱ የህዝብ መንግስት አይደሉማ የህዝብ መንግስት ቢሆኑ በሞቱ ሰዎች ያዝናሉ በተፈጠረው ወንጀል ያጣራሉ ያ ነገር ለሁለተኛ ጊዜ እንዳይደገም ያደርጋሉ በተሰራው ስተትም ይቅርታ ይጠይቃሉ ካለፈም ደግሞ ከስልጣናቸው ወርደው ያደረኩት ነገር የመንግስትነት ክብሬን ስለማያሟላ በታሪክ ተጠያቂ ለመሆን ይቅርታ ጠይቆ ከስልጣን ይወረዳል መንግስት ቢሆን እንደዛ ነው የሚያደርገው እነሱ መንግስት አይደሉማ ለራሳቸው የቆሙ ደመጣጭ አውሬዎችና አረመኔዎች ናቸው ከዚህ የተለየ ሌላ እንደምለው ነገር የለኝም እንደው ይልቃል ምናልባት ወደ ኋላ ለመመለስ አይደለም የኢትዮጵያ ህዝብ በዚህ ደረጃ ግንዛቤው አለው ወይ ይሄንን ክስተት እንደ ተናጥል ክስተት የማየት አርሲ ላይ የተፈጸመው ነገር መንግስት የጸጥታ መዋቅሩ እዛ ስለማይደርስ የሆኑ የታጠቁ ኃይሎች ገብተው የሚፈጽሙት አድርጎ የሆነ የተነጠለ ክስተት አድርጎ የማየት ይሄ ሆን ተብሎ በወለጋ በአርሲ በአብዛኛው የኦሮሚያ አካባቢዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከስሯ ነቅሎ ለማጥፋት ይሄ በሽመልስ አብዲሳ የተነገረ ነው ይችን ቤተክርስቲያን በክልላችን እናዳክማታለን ብሏል ሰርጀሪ እንሰራለን ያለው አብይ አህመድ ይሄን ቃል በቃል የተናገረው ነው ባለፈው የሃይማኖት አባቶች ቤተመንግስት ሄደው ባነጋገሩበት ጊዜ እችን ቤተክርስቲያን ሰርጀሪ እንሰራለን እኛ እንደምንፈልጋት ነው መናረጋት የሚል ዛቻ ጭምር ሲያሰማ እንደነበር እናስታውሳለን ስለዚህ የተነጠለ ክስተት አድርጎ ማየት ይሄንን ነው የኢትዮጵያ ህዝብ ማቆም ያለበት ይሄም አብይ አህመድ ቤተክርስቲያኒቱንም ኢትዮጵያውያንንም እሱ አልፈልጋቸውም የሌሎች ናቸው የኛ አይደሉም የሚላቸውን በእንደዚህ አይነት ከፍተኛ አደጋ ከፍተኛ ሞት ጭካኔ የተሞላበት ግድያ በመፈጸም ሰው እዛ እንዳይኖር ያለውም ሸሽቶ እንዲወጣ ከዛ መቆጣጠር በዲዛይን የተደረገ መሆኑን የኢትዮጵያ ህዝብ ማወቅ አለበት ዝም ብሎ ድንገት የተከሰተ እንዳልሆነ ይሄንን ካላወቀ ወደ እውነታው ካልመጣ እርምጃ ለመውሰድም የሚወስን አይደለም ለማንኛውም በዚህ ደረጃ ምን ማወቅ አለበት የኢትዮጵያ ህዝብ እንግዲህ ሰው ራሱን ካታለለ ምን ማድረግ ትችላለህ መሳይ አልኩ እኮ መጀመሪያ መንግስት